እዚያው ምድር እግዚአብሔር አምላክ ይባርካቸዋል። በመጽሐፍ ቅዱስ የይስሐቅን ታሪክ በዘፍጥረት መጽሐፍ ምዕራፍ 26 ላይ ስትመለከቱ በዘመኑ እጅግ የጸና ረሃብ ስለተከሰተ ይስሐቅ ከነበረበት ከሚኖርበት ከከነዓን ገረራ ተነስቶ ወደ ግብፅ ለመውረድ ራሱን በሚያዘጋጅበት ጊዜ እግዚአብሔር መጣና ተገለጠለት። እንዲህም አለው፣ እኔ በምልህ ምድር ተቀመጥ፣ ከአንተም ጋር ይሆናለሁ፣ እባርካለሁ አለ። ይህንን ቃል አምኖ በከነዓን ገረራ ንጉሡ አበመሌክ ወደሚኖርባት በዛ ምድር መቀመጥ ስላለበት ሄዶም ተቀመጠ። በዓመቱም ዘርን ሲዘራ እባርካለሁ የተባለው የእግዚአብሔር ቃል ይፈጸም ዘንድ እግዚአብሔር 100 እጥፍ ከደረቅ ምድር እንዲሰበስብ አደረገው። ከዛም በኋላ እየበዛም እየጨመረም ይበዛ ነበር ይላል። እግዚአብሔር ከተናገረ የማይቻል ነገር የለም። እግዚአብሔር ሲናገር በረከቶች ይፈጠራሉ። እግዚአብሔር ሲናገር ድል ይሆናል። እግዚአብሔር ሲናገር ደረቁ ምድር ፍሬን ይሰጣል። ዛሬ በዚህ ተራራ እየጸለቅኩ በረከቶቻችሁን እግዚአብሔር እንደሚያስለቅቅ ድምፅ ሰምቻለሁ። ከዚህ በኋላ እርምጃችሁን የያዘ የበረከት መንገዳችሁን የዘጋ ነገሮቻችሁን ወደ ታች የሚያሽቆለቁል መንፈስ ከከተማችሁ ካላችሁበት ምድር በኢየሱስ ስም ተመቷል። እዛ አሁን ያላችሁበት ምድር እግዚአብሔር የባለጠግነትን መንፈስ በእናንተ ላይ ያመጣል። የድልን ኃይል በሕይወታችሁ ላይ ያመጣል። የበረከትን መንገድ በፊታችሁ ይዘረጋል። የትኛውም ሕይወታችሁን መያዝ የሚችል ኃይል የጠላት ወጥመድ ከእግሮቻችሁ ስር ይበጣጠሳል። በኢየሱስ ስም በብዙ በረከት በብዙ ባለጠግነት አሁን በያላችሁበት ከተማ ትኖራላችሁ። ይሄንን አሜን በማለት በጌታ በኢየሱስ ስም ስትቀበሉ ተአምራቶች፣ ምስክርነቶች፣ በረከቶች በሕይወታችሁ መፈጠር ይጀምራሉ። እግዚአብሔር በረከታችሁን እዛው በያላችሁበት ከተማ አስለቀቀላችሁ። በጌታ በኢየሱስ ስም አንድ ጸሎት ጸልያለሁ። ከእንግዲህ ወዲህ በያላችሁበት ከተማ ሊያከስራችሁ፣ ሊያደክማችሁ፣ ፍሬያችሁን ሊከለክል የሚችል መንፈስ አይኖርም። እግዚአብሔር በነገር ሁሉ ይቀድምላችኋል። ተአምራቶች ይሆናሉ። ከዚሁም ተራራ ጸልዬ የበረከት መንገዳችሁንና መንፈሳችሁን በኢየሱስ ስም አስለቅቄአለሁ። ይህንን አሜን በማለት ተቀበሉ። ለተቀበላችሁት ታላላቅ ተአምራቶችና በረከቶች በሕይወታችሁ መንገድ ይፈጠራሉ። ቤቱን ፎሎ፣ ሳብስክራይብ አድርጉ። እግዚአብሔር ቀጣይ ሲዝናችሁን ለበረከት ቀይሯል። መልካም ሆኖላችኋል። በጌታ በኢየሱስ ስም